ሻለ ወርቁን ሞቅ አርጋችሁ ተቀበሉ እስኪ ሻለ እንዴት ነው አቀባበል ሳስቷል በጣም ሰላም ነው እንዴት ነው ሰላም ነሽ ወይ ዜና ነኝ እንዴት ነሽ ዜና ነኝ አዎ እንደገና ተያየን ናንቱ አንድ ወር አልነበርኩም ከዛ በኋላ አዘን አጋጠመኝ በኋላ ላይ ተመልካቾች ደወሉና አጣራልን አሉኝ እምሰማው ነገር እውነት ነው ወይ በያዝ እትማ አው እውነት ነው ምኑ ያው አጋጣሚ ሻራቲሲ ደስ አጋጣሚ ያው ጽንስ ወዴ ውስጥ አለ አረገሽ አሁን እርጉዝ ነሽ የስንት ወር እርጉዝ ነሽ የስንት ወር ተሽዋ ገና ባጋ ተሹ 5 ወር እኔ ጋር ስትመጪ እርጉዝ ነበርሽ ያኔ ታኮ ይሄ ወደ ነይ ወደ ሻራው ተዲ ውሎ እንደ የለም ከዛ በኋላ ነው የለም ከዛ በኋላ አባቱ ማን ነው አጋጣሚስ ድንገት ነው የተከሰተብኝ አጋጣሚ እናንተ ጋር ባለፈው በመጣውት ፕሮሚስ የገባው ነገር ምንድነው ለመማር ነበር ከዚህ ትምርቴ ለመቀጠል ነበር የሄድኩትና አጋጣሚ ብዙም ሳላስበው ነው የተከሰተብኝ ስለዚህ የልጅ እናት ለመሆን የተዘጋጀሽ ነው አጋጣሚ ያው ክስተቱ እስከተከሰተ ድረስ በመሃል ላይ ብዙ ነገሮችን ሰዎች ያሉኝ ነበርና በዛ ውስጥ አዝኜ ነበር አሁን ላይ ግን እግዚአብሔር የሰጠው ጸጋም ስለሆነ ውስጤን አሳምኜ ተቀብዬ በዚህ ሰዓት ባለውበት ደስተኛ ነኝ ያለች እርግዝና እንዴት ነው አላስቸገረሽም ወይ አሁን በፊት ከነበረኝ ባህሪ መሃል ላይ የምግብ ስሜትን መቀነስ ማስጠላት ምናምን መሃል ላይ አዲስ ስሜት ፈጥሮብኝ ነበር ግን ጽንስ መሆኑን አላወኩኝም ከተመረመርኩኝ በኋላ ነው ጽንስ ወዴ ውስጥ እንዳለ ያወኩት የፍቅር ጓደኛ ነበረሽ ወይ የለም ከፍቅር ጓደኛሽ አይደለም ያረጋሽው ማለት ነው ጋይትስ አጋጣሚ የፍቅር ጓደኛ አይደለም ነገር ግን ድርጊቱ ለእንደዚህ አይነት ነገር ይዳርገኛል ብዬ ያንን ሳደርግ አላሰብኩትም ካሁን በፊት የፍቅር ጓደኛ እንደሌለሽ ነግረሽ ነበር እና አረገዘሽ ሲባል የደነገጥኩትም ለዛ ነው ስለዚህ አጋጣሚ የተከሰተ ነው ሊባል ይችላል አጋጣሚ ነው የልጅሽ አባት ማርገዝሽን ሲሰማ ምን አለ ያው ማርገዜን ሲሰማ ከዚህ በፊት እንደዋወል ነበር ስልኩንም ዘግቷል አካባቢ ላይ ነበርና ከአካባቢም ተሰውሯል አሁን ባለበት ያው ሰዎቹ እሱ እንዳስረገዘ ሁሉም ሲያወሩ ስለሰማ ከዛን ጊዜ ጀምሮ አግኝቼው አላቅም አካባቢ ላይ የለም ያለሽ